በዛሬው ቪዲዮ ስለ እመቤታችን ቅድስት ድንግል ማርያም ከመጽሐፍ ቅዱስ ውስጥ የወጣ ጥያቄ አዘጋጅተናል። ለእያንዳንዱም ጥያቄ 10 ሰከንድ ያለው ሲሆን ሰከንዱ ሳያልቅ መልሳችሁን ኮመንት ላይ ጻፉ። ይህም ቪዲዮ ለብዙ የተዋሕዶ ልጆች እንዲደርስ ሰብስክራይብ፣ ላይክ፣ ሼር አድርጉልን። ጥያቄውን እንጀምር። አንደኛ ጥያቄ፣ እመቤታችን ቅድስት ድንግል ማርያም ለአምላክ እናትነት የተመረጠችው መቼ ነው? ሀ ስትወለድ፣ ለ ስታድግ፣ ሐመሩሃ ዓለም ሳይፈጠር በአምላክ ሕሊና ታስባ ነበር፣ መ መልአኩ ሲያበስራት። መልሱ ሐመሩሃ ዓለም ሳይፈጠር በሕሊናው ያሰባት ከፍጥረት ሁሉ ለይቶ የመረጣት ናት። መዝሙረ ድንግል እንዲሁም ሃይማኖተ አበው ላይ ተጠቅሷል። ሁለተኛ ጥያቄ፣ ቅድስት ድንግል ማርያም ዘላለማዊት ድንግል ትባላለች። ትርጉሙም ሀ ከመውለዷ በፊት ድንግል ነበረች፣ ለ በጊዜ መውለድ ድንግል ነበረች፣ ሐመሩሃ ከወለደች በኋላ ድንግል ናት፣ መ በሶስቱም ጊዜ በመውለድ በፊት፣ በጊዜ መውለድ፣ ከወለደች በኋላ ድንግል ናት። መልሱ መ በድንግልና ጸንታ ትኖራለች በሶስቱም ጊዜ። ይህች ደጅ ተዘግታ ትኖራለች እንጂ አይከፈትም። ሕዝቅኤል 44 ከቁጥር 2 ላይ። እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችው በስንት ዓመቷ ነበር? ሀ በ1 ዓመቷ፣ ለ በ3 ዓመቷ፣ ሐመሩሃ በ7 ዓመቷ፣ መ በ12 ዓመቷ። መልሱ ለ በ3 ዓመቷ። የቤተ ክርስቲያን ታሪክ እንዲሁም ክብረ ነገሥት ላይ ተጠቅሷል። ቅዱስ ገብርኤል እመቤታችንን ባበሰራት ጊዜ ጸጋን የተሞላሽ ሆይ ዳሽ ብሎ ሰላምታ ሰጣት። ሀ ሰላም ላንቺ ይሁን፣ ለ ደስ ይበልሽ፣ ሐመሩሃ ቅድስት ነሽ፣ መ ንግሥት ነሽ። መልሱ ለ ደስ ይበልሽ። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ አላት። የሉቃስ ወንጌል ምዕራፍ 1 ከቁጥር 28። እመቤታችን ማርያም ኤልሳቤጥን ለመጠየቅ በሄደች ጊዜ ጽንሱ መጥምቆ ዮሐንስ በማህፀን ውስጥ ምን አደረገ? ሀ ተኛ፣ ለ አለቀሰ፣ ሐመሩሃ በደስታ ዘለለ፣ መ ዝም አለ። መልሱ ሐመሩሃ በደስታ ዘለለ። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘሏልና። የሉቃስ ወንጌል ምዕራፍ 1 ከቁጥር 44። እመቤታችን ከዛሬ ጀምሮ ትውልድ ሁሉ ዳሽ ይሉኛል ብላ ተነበየች። ሀ ደግ፣ ለ ብፅዕት፣ ሐመሩሃ እናታችን፣ መ ንግሥታችን። መልሱ ለብፅዕት። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። በቃና ዘገሊላ ሰርግ ቤት እመቤታችን ለገና አሳላፊዎቹ የሰጠቻቸው ምክር ምን ነበር? ሀ ውሃ ቅዱ፣ ለ ዝም በሉ፣ ሐመሩሃ እርሱ የሚላችሁን ሁሉ አድርጎ፣ መ ወይን ፈልጉ። መልሱ ሐመሩሃ። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጎ አለቻቸው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 5። ጌታችን በመስቀል ላይ ሆኖ እነኋት እናትህ ብሎ ለዮሐንስ ሲሰጣት ዮሐንስ የማን ምሳሌ ነው? ሀ የሐዋርያት ብቻ፣ ለ የካህናት ብቻ፣ ሐመሩሃ የሰው ዘር ሁሉ የምእመናን፣ መ የቤተሰቦቹ።
መልሱ ሐመሩሃ የምእመናን ሁሉ እናት እንድትሆን የዮሐንስ ወንጌል ምዕራፍ 19 ከቁጥር 27። በኦርቶዶክስ ተዋሕዶ አስተምህሮ እመቤታችን ሁለተኛዋ ዳሽ ትባላለች። ሀ ሔዋን፣ ለ ሳራ፣ ሐመሩሃ አስቴር፣ መ ርብቃ። መልሱ ሀ ሁለተኛዋ ሔዋን። የመጀመሪያዋ ሔዋን የሞት ምክንያት ሆነች። እመቤታችን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን ሲሆን ትንሣኤዋና ዕርገቷ የሚከበረው መቼ ነው? ሀ ህዳር 21፣ ለ ነሐሴ 16፣ ሐመሩሃ ግንቦት 1፣ መ መስከረም 21። መልሱ ለነሐሴ 16 የነሐሴ 16 ስንክሳር ላይ ተጠቅሷል። እመቤታችንን የቃል ኪዳን ታቦት የምንላት ለምንድን ነው? ሀ ስለቆመች፣ ለ የማይወሰን አምላክ በማህፀኗ ስለተወሰነ ስለተሸከመችው፣ ሐመሩሃ ስለጸለየች፣ መ ንግስት ስለሆነች። መልሱ ለታቦት ሕጉን እንደያዘ እርሷም ቃለ እግዚአብሔርን በስጋ ስለያዘችው። መዝገበ ብርሃን የሚለው የስሟ ትርጉም ምን ማለት ነው? ሀ የብርሃን እናት፣ ለ የብርሃን ግምጃ ቤት ማከማቻ፣ ሐመሩሃ ብሩህ ኮከብ፣ መ የብርሃን መንገድ። መልሱ ለ ብርሃን የተባለ ክርስቶስን ያስገኘች በመሆኗ። በቅዱስ ኤፍሬም የሶርያዊው ድርሰት ውዳሴ ማርያም ውስጥ እመቤታችን በምን ትመሰላለች? ሀ በሙሴ እዝ፣ ለ በአሮን በትር፣ ሐመሩሃ በጌዲዮን ጸምር፣ መ በሁሉም። መልሱ መ በሁሉም። እመቤታችን ወደ ግብጽ የተሰደደችው ለምንድን ነው? ሀ ለመጎብኘት፣ ለ ንጉሥ ሄሮድስ ሕፃኑን ሊገድለው ስለፈለገ፣ ሐመሩሃ አባቷ ስለታዘዘ፣ መ ለንግድ። መልሱ ለ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብጽ ሽሽ። ማቴዎስ 2 ከቁጥር 13። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብላ እመቤታችንን ያመሰገነችው ማናት? ሀ ማርታ፣ ለ ቅድስት ኤልሳቤጥ፣ ሐመሩሃ መግደላዊት ማርያም፣ መ ሰሎሜ። መልሱ ለቅድስት ኤልሳቤጥ። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ከቁጥር 42። እመቤታችን በቤተ መቅደስ በነበረችባቸው 12 ዓመታት ምግቧ ምን ነበር? ሀ ሰው የሚያዘጋጀው ምግብ፣ ለ የሰማይ መና፣ ሐመሩሃ ፍራፍሬ፣ መ አልበላችም። መልሱ ለ የሰማይ መና በመላእክት እጅ። እመቤታችን ወላዲተ አምላክ ተብላ የተደነገገው በየትኛው ጉባኤ ነው? ሀ በኒቃያ ጉባኤ፣ ለ በኤፌሶን ጉባኤ፣ ሐመሩሃ በቁስጥንጥንያ ጉባኤ፣ መ በኬልቄዶን ጉባኤ። መልሱ ለ በኤፌሶን ጉባኤ በ431 ዓመተ ምህረት። ነቢዩ ሕዝቅኤል የተመለከተው የተዘጋችው ደጅ የማን ምሳሌ ነው? ሀ የቤተ መቅደስ፣ ለ የኢየሩሳሌም፣
ሐመሮሃ የድንግል ማርያም የዘላለም ድንግልናዋ መ የገነት መልሱ ሐመሮሃ የድንግል ማርያም ሕዝቅኤል 44 ከቁጥር 1 ላይ ተጠቅሷል። እመቤታችን ቅድስት ድንግል ማርያም ያረፈችው በስንት ዓመቷ ነበር? ሀ በ66 ዓመት፣ ለ 64 ዓመት፣ ሐመሮሃ 68 ዓመት፣ መ 62 ዓመት። መልሱ ለ በ64 ዓመቷ 3 ዓመት በወላጆቿ ቤት 12 ዓመት በቤተ መቅደስ 33 ዓመት ከልጇ ጋር 15 ዓመት ከዮሐንስ ወንጌላዊው ጋር። እመቤታችንን አማላጅ የምንላት ለምንድነው? ሀ ፈጣሪን ስለወለደች፣ ለ በቃና ዘገሊላ እንዳደረገችው ዛሬም ለምእመናን ትለምናለች፣ ሐመሮሃ ስለአረገች፣ መ መጽሐፍት ስለማይከለክል። መልሱ ለ በቃና ዘገሊላ እንዳደረገችው ዛሬም ለምእመናን ትለምናለች። ስለ እመቤታችን ያዘጋጀንላችሁ ጥያቄ ይህንን ይመስል ነበር። ቀጣይ ደግሞ ሌሎች ጥያቄዎች የሚኖሩ ስለሆነ ሰብስክራይብ እና ላይክ ሼርም አድርጉት። በቀጣይ እስከምንገናኝ ድረስ ሰላም እግዚአብሔር ከእናንተ ጋር ይሁን።